እንዴት ናችሁ? ምን ይሄ የምታዩት እንዳለ የኬጂ የተማርኩበት ትምህርት ቤት ነውና በሚገርማችሁ ሁኔታ የዛሬ ስንት ዓመት 12 13 14 ዓመት ይሆናል እና በጣም ይገርምኛል የሚባለው በላይ ኧረ ከዛ በላይ አይደል 10 ምናምን ዓመት ላልኩ ለፋ ዓመት ይሆናል ልጅ እና በጣም ደስ ያለ ኮንዲሽን ላይ ነውና አረ ግን ኬጂ ትምህርት ቤት እኮ በጣም መማር እኮ ማለት ነው። እናቴ ደግሞ በዚች ውስጥ እንደዚህ ቀይ መንገዷ ራሱ አልተለወጠች እንጂ ልክ ብለን እንሄድና ምናምን ነገር ከዛ በግሩፕ ነው ምናምን አንድ ሰው ነው የሚያመጣን ምናምን እና በጣም ይችትና ላሳያችሁ ብሎግ መስራት ያለብኝ እዚህ ጋር ምናምን ልብሶች ምናምን ያጠባምሽ መንገዷ በፊት በር ምናምን እና አንዴ ጠፍቶ እኔ ጠፍቼ ነው የሆነ ጓደኛችን ጠፍቶ እንደው ሀቀጅን የተመላለስንባት እቺን መንገድ ማለት ነው። በቃ 10 ከስንት ጊዜ በላይ ማለት ነው ወደ 3-4 ምናምን ተመላለስንባታል። እንደ በቃ በጣም መከራችንን አይተን ማለት ነው። በጣም ጠባምሽ ምናምን ሰፈር ውስጥ ነው በአስፋልት አልመጣም መኪና እንዳይገጨን ማለት ነው። እና እኔ ሴትዮ ራሱ አዱ በስመ አብ ወዳረ በስመ አብ እኔ ሴትዮ ማለት ነው አውቃቸዋለሁ ከባላቸው ጋር ነበር እኔ ማለት ነው ማዘር ሰላም ነው እንዴት ነው እግዚአብሔር ይመስገን በስመ አብ እኔ ሴትዮ ማለት ነው እግዚአብሔርን የምነግራችሁ ከባላቸው ጋር እንደውም የሚያክሰው ይነግረኛል የሰፈሬ ሰው ምናምን ይነግረኛል ባላቸው ሞቷል መሰለኝ ከጎን እሳቸው ግን አሉ እና እቺ ማለት ሱቅ አርፍደን ስንመጣ ሰዓትን ጠይቃት ነበር ወይኔ ቆይቼ አይደለም በጣም ትዝ ብሎኝ ነው በጣም በቃ በሚገርማችሁ ሁኔታ እና በብዛት በአስፋልቱ ጋር የምንመጣው ምናምን ነገር አሁን ነው ልብ ብዬ ለየሁትና አንድ አጎት ነበረኝ እዚህ እሱ ልጅ አለችው እና እሷን ሊያመጣት ሲል እዚህ ጋር ውሻ ነበር እዚህ ጋር ማለት ነው ውሻው ማለት ነው ጆስ በዚህ ጋር መሮጥ ነበር ትራችን ለክሶታለን ያን ማዘር እዚህ ጋር እሷ ሰራሲውን ማዘር ስልክ ነበር የምትለው ጥበቷን መንገዷ ጥበቷን ይወት በጣም ነው የምንሄደው ጊዜ በጣም የሚገርማችሁ ሁኔታ በቃ ያው ነው ትንሽ ነገር ነው የተለወጠው ነገርና ኬጂ የተማርኩበት ነው ትምህርት ቤቱን አሳያችኋለሁ ቪዲዮ አለ ወደፊት ታዩታላችሁ መንገዷን እቺ ምን መጣባትና ምን ሄደባት በዛ እንዳንሄድ አስፋልት ነውና መኪና እንዳይገጫ እዚህ ነበር ሹልክ እያለን የምንሄደው አመሰግናለሁ